الله سبحانه وتعالى ጭንቀታችን الله ያስወግድልን ርዝቃችን الله ያስፋል ርዝቃችን الله ያስፋል ርዝቃችን الله ያስፋል حلال የሆነ ርዝቅ الله ይለግሰን ልጅ የሌለው ልጅ الله ይለግሰው የሌለው ልጅ الله ይለግሰው ትዳር የሌለው ትዳር الله ይለግሰው ወጣቱን ጥሩ ትዳር الله ይለግሰው ለሴቶች ሷሊህ ደግሞ ሷሊህ ሚስት الله ይለግሰው ያባችሁ ወጣቶች ያማሩ የምትደሰቱበት በነብዩ ሰለላሁ ዐለይሂ ወሰለም ሱና የምትኖሩበት ትዳር الله ይለግሳችሁ በነብዩ ሰለላሁ ዐለይሂ ወሰለም ሱና የምትኖሩበት ትዳር الله ይለግሳችሁ ዒባዳችሁ የሚጠናከርበት ትዳር الله ይለግሳችሁ ኢማናችሁ የሚጠናከርበት ትዳር الله ይለግሳችሁ ኸይረኛውን ዱንያ الله ያምጣላችሁ ዱንያ አኺራችን الله ያብጅልን የተስተካከለ الله ያድርግልን የተስተካከለ الله ያድርግልን ሁሌም በሱ ምንኖር الله ያድርገን ከከለከለን ነገር የምንከለከል الله ያድርገን ከጭንቀት الله ይገላግለን ከጭንቀት الله ይገላግለን ከጭንቀት الله ይገላግለን መጨረሻችን الله ያሳምርልን መጨረሻችን الله ያሳምርልን በአላህ መንገድ ላይ የሚታገሉ ወንድሞቻችን الله ይርዳቸው ለስኬት الله ያብቃቸው ፊልስጤም ያሉት ወንድሞቻችን የበላይነቱን الله ለነሱ الله ያርገው ያ ረብ ህፃናት በራብ ያለቁ ነው ህፃናት እየተጨፈጨፉ ነው የዘመኑ ፊራውን የቅጣት አለንጋውን ያደረገባቸው ያ አላህ ነጃ በላቸው ያ አላህ በቃችሁ በላቸው ያ አላህ በቃችሁ በላቸው ያ ረብ በቃችሁ በላቸው ጭንቀታቸውን አስወግድላቸው የበላይነቱን ለነሱ الله ያድርገው ቤተል መቅዲስን በወንድሞቻችን እጅ الله ያስገባው ያ ረብ እኛም በኢባዳችን የምንጠናከር الله ያድርገን ዱንያ ላይ እዚህ ቤት እንደሰበሰበን አረፋ ላይ الله ይሰብስበን ሐጅ ላይ ይሰብስበን ሐጅ ላይ ይሰብስበን አኺራ ላይ ደግሞ ጀነተል ፊርደውስ ይሰብስበን ከኛ ኻቲማቸው ካማረላቸው ባሮች ማከል الله ያድርግ መላእክቶች በመልካም ከሚመዘግቧቸው ባሮች ማከል الله ያድርገን ለወላጆቻችን መልካም ልጅ الله ያድርገን በህይወት ያሉን ወላጆች ያ አላህ እድሜያቸውን አርዝሙ አፊያቸውን ጠብቁ መልካም ስራቸው الله ያቆይልን የሞቱብን ካሉ ደግሞ የጀነት ከቀብር ቅጣት الله ይጠብቃቸው የታመሙብን ወንድሞቻችን الله ያሽራቸው ያልጋ ቁርአኛውን الله ያስነሳው እንደኛ ዳዕዋ ለማዳመጥ ለመስማት የሚፈልጉ ወንድሞች እህቶች አሉ በየሆስፒታሉ የተኙ ያ አላህ ያሽራቸው الله ያሽራቸው የኛንም መጨረሻ الله ያሳምርልን ወንድማማችነታችን የውነት الله ያድርግልን ለሱ ብለን የምንዋደድ الله ያድርገን ለሱ ብለን የምንዘያየር الله ያድርገን ለሱ ብለን የምንተሳሰብ الله ያድርገን አንዱ የሚጨነቅ الله ያድርገው የወንድሞቻችን ጉዳይ የሚያሳስበን الله ያድርገን የእህቶቻችን ጉዳይ የሚያሳስበን الله ያድርገን መጨረሻችን ያሳምርልን ልጅ الله ያውጣልን ልጆቻችን ሷሊህ الله ያርግልን ልጅ ረጅም ዓመት ለግሰው ዘከርያን እንደለገሰ الله ይለግሰው ሳራን እንደለገሰው الله ይለግሰው የሙስሊሙን የበላይነት الله ያድርግ ያሳየን የሙስሊሙን የበላይነት الله ያሳየን ሙስሊሙን በሐቅ ላይ በላይ الله ያድርገው በትምርት ገበታ ላይ ያሉት ወንድሞቻችን ላሰቡት አላማ الله ያብቃቸው ጥሩ ደረጃ الله ያድርሳቸው ጥሩ ደረጃ الله ያድርሳቸው ዱንያ አኺራቸውን الله ያሳምርላቸው ባሉበት ቦታ الله ይጠብቃቸው ውጭ አገር ሄደው የተጨነቁ ወንድሞች እህቶች አሉ ለቤተሰቦቻችን ምን እናምጣ ብለው የተጨነቁ ያ ረብ ከቤተሰቦቻቸው ጋር በሰላም الله ያገናኛቸው ያሰቡትን ኸይር ነገር الله አሳክቶላቸው ከቤተሰቦቻቸው ጋር በሰላም الله ያገናኛቸው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته